በዛሬው ቪዲዮ ደግሞ የሆሎግራም ኢፌክትን እንዴት በስልካችን ብቻ እንደምንሰራ አሳያችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ከሆናችሁ ብዙ ነገር እንደምታውቁ አልጠራጠርም። እሺ እንግዲህ ቤተሰቦች በቅድሚያ የስልካችንን ስክሪን ሪከርደር በማስጀመር የተለያዩ ሶሻል ሚዲያዎች ላይ ስክሮል ስናደርግ የሚያሳይ ቪዲዮ ሪከርድ እናደርጋለን ማለት ነው። ለምሳሌ አሁን ስክሪን ሪከርዱን ካስጀመርን በኋላ ቲክቶክ ላይ በመግባት ራንዳምሊ ስክሮል እናደርጋለን ማለት ነው። ከዛም ስክሪን ሪከርድ ያደረግነው ቪዲዮ ካፕከት ላይ ኢምፖርት እናደርገዋለን። በቅድሚያ እንግዲህ የምናስገባው የኛም ቪዲዮ ነው፣ ስክሮል እያደረግን የሚያሳይ ቪዲዮ ማለት ነው። ከዛም በዚህ መልኩ ቪዲዮን ካስገባው በኋላ በቀጣይ ስክሪን ሪከርድ ያደረግነው ቪዲዮ ኦቨርሌይ የሚለውን በመጫን እናስገባዋለን። እዚህ ጋር አለ ስክሪን ሪከርድ ያደረኩት። በምታዩት መልኩ ካስገባሁት በኋላ ቀጣይ ክሮፕ እናደርገዋለን ማለት ነው። ኤዲት የሚለውን በመጫን ቪዲዮን ክሮፕ እናደርገዋለን። በምታዩት መልኩ ክሮፕ አድርገናል። ከዛም ትንሽ እናሳንሷለን። ቀጣይ ስቴፕ ደግሞ እዛው ስክሪን ሪከርዱን በመጫን ማስክ የሚለውን እንመርጣለን። ይህንንም እናደርገው ቪዲዮአችን ትንሽ ውበት እንዲኖረው ነው። ስክሪን ሪከርድ ያደረግነው ቪዲዮ ማስክ ውስጥ ከገባን በኋላ ስፕሊት የሚለውን በመምረጥ ትንሽ እንቆርጠዋለን ማለት ነው። እዚህ ድረስ ከቆረጥነው በኋላ ከታች እንደምታዩት ነጯን በመጫን ወደ ታች እንጎትተዋለን። እንደምታዩት እንግዲህ የሚያምር ሆኖልናል። ቀጣይ ደግሞ ኦፓሲቲውን እንቀንሰዋለን። እኔ 67 ላይ ላድርገው። እናንተም በመፈልጉት መጠን ኦፓሲቲውን ማሳነስ ትችላላችሁ። ከዛም እንግዲህ በምታዩት መልኩ አስተካክለናል። አሁን የሚቀረን ደግሞ እንደምታዩት እንቅስቃሴ ሲኖር ስክሪን ሪከርዱ እዛው ላይ የሚቆመው። ይህንን ለማጥፋት ደግሞ ማስክ እንጠቀማለን ማለት ነው። ይህንን ለማጥፋት ኪ ፍሬም ነው የምንጠቀመው። ስልኩ በተንቀሳቀሰ ቁጥር ኪ ፍሬም አድ እያደረገን ቪዲዮን ማንቀሳቀስ እንችላለን። በምታዩት መልኩ እንዲያድ ማድረግ እንችላለን ማለት ነው። አያችሁት? እንግዲህ እዚህ በቀላሉ ሆሎግራም ኢፌክትን ስልካችን ላይ መስራት እንችላለን። ማሻየት ነው ብላችሁ በጠየቃችሁኝ እንግዲህ ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሀስታ ላ ቪስታ።